ሻሎም ሻሎም ተመልካቾቼ እንዴት ናችሁ? ቀላያት ነኝ። ዛሬ ደግሞ ይዤላችሁ የመጣሁት አቮካዶ በሪኮታ ቺዝ እና በስፒናች እንዲሁም ወተት ተደርጎ ፍሬሽ ሰለንትሮል ምግብ ሁል ጊዜ የማሳያችሁ ከሌላው ወጣ ያለ ነው። ምክንያቱም ለዳያተሪ የሚጠቅምና ሄልዚ የሆነ በሽታ በፍጹም ባጠገባችሁ የማይደርስ አይነት አመጋገብ ነው እኔ የማሳያችሁ። ዛትስ ዋይ ቀላያት ሲክሬት ፉድ ብዬ ስሙን የሰጠሁት ማለት ነው። ሁል ጊዜ እንደምናገረው አመጋገባችንን እንቀይር ነው። ከእንጀራ መውጣት አለብን። እንጀራ ለእኔ አይጠቅምም፣ አይጎዳም። ሽንት ቤቱን ነው ቢዚ የሚያደርገው። ስለዚህ እንጀራን በተቻለ መጠን አቮይድ ማድረግ አለብን። እኔ እንጀራ በአመት አንዴም ባልበላ ችግር የለብኝም። ለእኔ እንጀራ ምንም ጥቅም ስለሌለው ማለት ነው። በጣም ሄልዚ እና አፕሪሼት እያደረጋችሁ የምትጠቀሙት ስፔሻሊ ቁርስና ራት ላይ በተቻለ መጠን እንጀራን አቮይድ አድርጋችሁ እነዚህን የማሳያችሁን ነገሮች ብትጠቀሙ በሽታ ባጠገባችሁ አይደርስም። ኮሌስትሮል ፍሪ፣ ዲያቤት ፍሪ፣ በጣም ጤናማ። እኔ ሆስፒታል ሄጄ አላውቅም። ዳትስ ዋይ ሁል ጊዜ የምናገረው አመጋገቤ ነው እንዳያመኝ ያደረገው ከእግዚአብሔር ቀጥሎ ማለት ነው። ስለዚህ አመጋገባችን በጣም ዲሲፕሊን መሆን አለብን። ለምንበላው ነገር አፕሪሼት እያደረግን ነው እንጂ የምንበላው ሆድ ለመሙላት የምንበላው እሱ ምግብ አይደለም። ስለዚህ አሁን ይሄንን እስቲ አሳያችኋለሁ። ስፒናቹን ለ1 ደቂቃ በፈላ ውሃ ነክሬ አወጣዋለሁ። ያው ጥሬውን መፍጨት ይቻላል፣ ግን ሞር ሴፍ እንድንሆን በደንብ ታጥቧል። እንደምታዩት ከለሩን እንደያዘ እናወጣዋለን። እሺ አቮካዶውን እንጨምራለን። ወተት እንጨምራለን። ከ4 እስከ 5 የሾርባ ማንኪያ የሆነ በደቃቁ የተፈጨ ሴለንትሮል። ያው ሴለንትሮል ትንሹ በጣም ይገናል እና መብዛት የለበትም። 1 የሾርባ ማንኪያ ጨው። እኔ እንደምናገረው ትንሽ ነው የማረገው እንዳይበዛባችሁ። አሁን እንፈጨዋለን። ወተት ስለፈለገ ሌላ የሻይ ብርጭቆ ያደረኩት መጀመሪያ። አሁን ግማሽ አድርጌያለሁ። ቆንጆ ሆኖ የተፈጨ እንደምታዩት ቲክ ነው። እዚህ ላይ ጥቁር ዘቢብ አድርጋችሁ መጠቀም ትችላላችሁ፣ ያው ስዊት እንዲሆን ማለት ነው። ግን ፍሪጅ ውስጥ አሳድራችሁ ኔክስት ሞርኒንግ ላይ ለብሬክፈስት ቀዝቅዞ በጣም ቆንጆ ሆኖ ነው የምታገኙት። እና ሁላችሁም ቴስት እያደረጋችሁ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አበረታቱኝ። በቀጣይ እንግዲህ ብዙ ነገር አሳያችኋለሁ። እኔ 4 ኪሎ በ1 ወር ድሮፕ ዳውን አድርጌያለሁ። በጣም ወስኜ ነው በዚህ ወር የተነሳሁት ዲያተሪ ነገሮችን ብቻ ለመጠቀም። ካርቦሃይድሬት እና ይሄ ጥራጥሬ ዘር፣ ዳቦ በአጠቃላይ በሙሉ አቁም ያለሁኝ። የገብስ ዳቦና የአጃ ዳቦ እጠቀም ነበረ፣ ያው ቤት እያዘጋጀሁ ማለት ነው። ግን ያም ሆኖ ብዙ ለውጥ አላየሁም ነበር። አሁን ግን የኦትስ የቆርቆሮ ኦትስ ነው ጋግሬ የምጠቀመው። እንደ ዳቦ የምጠቀመው የቆርቆሮውን ኦትስ ነው እና ፉል ኦፍ ፋይበር ነው። 1% ነው ካርቦሃይድሬት ኦትስ። ስለዚህ ከቻላችሁ እሱን ተጠቀሙ። ካልቻላችሁ ግን ከዳቦ ዘር በአጠቃላይ ካልወጣችሁ እመኑኝ ኪሏችሁን ድሮፕ ማድረግ አትችሉም። ስፖርት ብትሰሩም ተመልሳችሁ ፓስታ የምትበሉ ዋይት ብሬድ የምትጠቀሙ ከሆነ ወይም የገብስም ያጃም ከዳቦ ቤት ገዝታችሁ የምትጠቀሙት ዋይት ፍሎር 75% ስላለው ምንም አይነት ለውጥ አታመጡ። በዚህ አይነት ግን ብትጠቀሙ ያው እኔ እንዳልኳችሁ ለውጥ ቶሎ ማየት ትችላላችሁ። ተመልካቾቼ እንደምታዩት እንግዲህ በጣም ነው የሚያምረው ከለሩ። ቴስቱን በጣም ቆንጆ ነው። ቴስት አድርጌዋለሁ። እንደ ጀማሪነቴ
ብዙ ተመልካች እያገኘው አይደለም። አበረታቱኝ። ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። በተለይ ሼር አድርጉ። ብዙዎች ጋር እየደረሰ አይደለም ይሄ ነገርና አበረታቱኝ። ከሚቀጥለው እስከምንገናኝ ቸር ሰንብቱ። ቻው ቻው።